በኦንላይን ሰርታችሁ ክፍያ ለመቀበል ወይም እቃዎችን ለመግዛት ስትሞክሩ አብዛኛው የሚጠይቀው ፔፓል አካውንት ነው። ኢትዮጵያ ውስጥ ሆነን እንዴት ነው ፔፓል አካውንት የምንከፍተው የሚለው ጥያቄ የብዙዎቻችሁ የዘውትር ጥያቄ እንደሆነ አውቃለሁ። በዚህ ቪዲዮ ውስጥ ከምን ተነስተን ህጋዊና ትክክለኛ የሆነ ፔፓል አካውንት በስልካችን ወይም በኮምፒውተራችን እንዴት ማዘጋጀት እንደሚችሉ አስፈላጊ የሆኑ ነገሮችንና ማስተዋል ያለባቸው ምስጢሮች ደረጃ በደረጃ አሳያለሁ። ቪዲዮውን እስከ መጨረሻ ከተከታተላችሁ በኋላ የራሳችሁን አካውንት በራሳችሁ መክፈት ትችላላችሁ። ወደ አከፋፈቱ ከመሄዳችን በፊት አንድ ግልጽ መሆን ያለበት ነገር አለ። በኢትዮጵያ አሰራር መሰረት ፐርሶናል ፔፓል አካውንት ክፍያ መክፈል ወይም መግዛት ይቻላል። ነገር ግን ቀጥታ ገንዘብ ለመቀበል ቢዝነስ አካውንት ያስፈልጋል። ስለዚህ ዛሬ የምናየው አካውንታችሁ ሳይዘጋና ሳይታገድ በስራ ላይ የሚውለውን ትክክለኛ መንገድ ነው። ለመመዝገብ የሚያስፈልጉ ነገሮች ቀደም ብሎ ፔፓል አካውንት ያልተመዘገበ ኢሜል፣ ኤስኤምኤስ መቀበል የሚችል የኢትዮጵያ ስልክ ቁጥር፣ ማስተር ካርድ ወይም ቪዛ ካርድ፣ ከሀገር ውስጥ ባንኮች ለምሳሌ ሲቢኢ፣ ቴሌብር እና አብሲና የተሰጠ የዓለም አቀፍ ክፍያ ካርዶች፣ ትክክለኛ ማንነትን የሚገልጽ ፓስፖርት፣ መንጃ ፍቃድ ወይንም ብሔራዊ መታወቂያ ያስፈልጋቸዋል። አሁን ቀጥታ ወደ ተግባር እንገባለን። ክሮም ብሮዘር ከፍተን paypal.com ብላችሁ ጻፉ። በመቀጠል ከላይ በኩል የሚገኘውን ሳይን አፕ የሚለውን ቁልፍ ተጫኑ። እዚህ ጋር ሁለት ምርጫ ይመጣል፣ ፐርሰናል አካውንት እና ቢዝነስ አካውንት። ፍላጎታችሁ በመስመር ላይ ግዢ ለመፈጸም ከሆነ ፐርሰናል አካውንት የሚላቸው በቂ ነው። ነገር ግን ለፍሪላንስ ስራዎች ለስራ ክፍያ ለመጠቀም ካሰባችሁ ቢዝነስ አካውንት የሚለውን መምረጥ የተሻለ አማራጭ ነው። እዚህ ደረጃ ላይ በጣም ጥንቃቄ ማድረግ አለባችሁ። ስማችሁን በመታወቂያ ባለው ስፔሊንግ መሰረት ትክክለኛ ስማችሁን አስገቡ። ሐሰተኛ ስም ከተጠቀማችሁ በኋላ ላይ አካውንቱን ከተዘጋ ገንዘብ ማውጣት አትችሉም። ኢሜል እና የይለፍ ቃል በጣም ጠንካራ መሆን አለበት። አድራሻ ስትሞሉ የሀገሪቷን ቦታ ኢትዮጵያ ማድረጋችሁን አረጋግጡ። የፖስታ ሳጥን ቁጥር ወይም የሰፈር አድራሻ በትክክል ሙሉ ቅጽ ላይ አስገቡ። ፖስታ ሳጥን ቁጥር ከሌላችሁ እንዴት ማግኘት እንደሚችሉ ቪዲዮ እንድሰራ ከፈለጋችሁ ቪዲዮ ይሰራልን ብላችሁ ኮሜንት ላይ ጻፉልኝ። የኢትዮጵያ ስልክ ቁጥር አስገብታችሁ በኤስኤምኤስ የሚላካችሁን የ6 ዲጂት ቁጥር በማስገባት ቁጥራችሁን አረጋግጡ። አካውንቱን ከፈተ ማለት ሙሉ በሙሉ ተጠናቀቀ ማለት አይደለም። አካውንታችን ቫሪፋይ እንዲሆን የባንክ ካርዳችን ማያያዝ አለብን። ወደ አካውንታችን ዳሽቦርድ በመግባት ሊንክ ካርድ ኦር ባንክ የሚለውን ይጫኑ። ቪዛ ወይም ማስተር ካርድ የፊት ገጽ ላይ ያለውን ባለ 16 ዲጂት ቁጥርን አስገቡ። ካርዶ ማብቂያ ቀን እና በስተጀርባ በኩል ያለውን ሲኪዩርድ ኮድን አስገቡ። ሊንክ ካርድ የሚለውን ሲጭኑ ፔፓል ከካርዳችሁ ጥቂት ሳንቲም ይቆርጣል። በኋላ መልሶም ገቢ ያደርጋል። እንኳን ደስ አላችሁ! አሁን ህጋዊ የሆነ የፔፓል አካውንት አዘጋጅታችኋል። አካውንታችሁ ደህንነቱ የተጠበቀ እንዲሆን እነዚህን 3 ነገሮችን እንዳትረሱ። ቪፒኤን አትጠቀሙ። ፔፓል አካውንታችሁ ውስጥ ሲገቡ የሀገራችሁን ሎኬሽን እንዳይቀይር ቪፒኤን ማጥፋታችሁን አረጋግጡ። በሁለተኛ ደረጃ ላይ 2 ስቴፕ ቬሪፊኬሽን አብሩ። ለአካውንታችሁ ተጨማሪ ደህንነት ይሰጣል። መረጃዎችን አታጨበረብሩ። ሁልጊዜ ትክክለኛ ማንነታችሁን ብቻ ተጠቀሙ። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ማንኛውም ጥያቄ ካላችሁ ከታች ኮሜንት ላይ ጻፉልኝ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።